ግን ለእናንተ ለማስታወስ እንዲሆናችሁ ከግጭቱ በኋላ በኢትዮጵያና ኤርትራ መካከል ሰላም ሲፈጠር መጀመሪያ ወደ አስመራ ተጉዤ ኋላ የኤርትራ ፕሬዝዳንት ወደ ኢትዮጵያ ሲመጡ የመጀመሪያው መድረክ ያደረግነው ልዩ አዳራሽ ብዙ ህዝብ አለ። በላይቭ ሁላችሁ ወይ ነበራችሁ ወይ ሰምታችሁ ካልሰማችሁ የኤርትራ ህዝብ አሰብን ብቻ ሳይሆን ኢትዮጵያውያን ወደ አስመራ ምጽዋና አሰብ ሲጎርቱ በቂ ሆቴል የለምና የት ያርፋሉ ስላቸው እኛ በረንዳ አድረን ኢትዮጵያውያን ቤታችን ያድራሉ። እኔና እሱ ስንደመር የምንካፈለው አሰብ ይሆናል። ኢትዮጵያና ኤርትራ ሲነጣጠሉ ውበት የሌላቸው ግንጥል ጌጦች ናቸው። ሲደመሩ ግን ፈርጥ ናቸው። ኤርትራ አስመራን ከፕሬዝዳንቱ ጋር አሰብ መሄድ ፈልጋለሁ። አሰብ ይችላል አሰብ ባህሩ ጋር ትልቁ የኢትዮጵያ ችግር ሎጂስቲክስ ነው። እንደኛ የባህር ወደብ የሌላቸው ሀገራት ከሚያስከፍሉት ዋጋ ከሚወስዱት ጊዜ በላይ ጊዜ ይወስዳል። በዛ ምክንያት አብዛኛው ኢንቨስትመንት ታውቋል። ያለ መፍታት ሰፊ ስራ እየሰራ ነው። ያለ ማሳለጥም እንደ አንድ አጥር ያገለግላል። የወደቡ ጉዳይ ይሄ ወደብ ብቻ ሳይሆን ደረቅ ወደብ በዚሁ በአካባቢ በኤርትራ በኢትዮጵያ ተጨማሪ በመስራት የተከማቹ ሀብቶች ጸቡ እንደ ኦቨርናይት የመጣ ስለማንናገረው መንገድ ጠግነን ከጨረስን በኋላ ፖርቱ ችግር አለበት ሲሉ የጋራ ወዳጅ የሆነ ሀገር ለምነን ጄኔሬተር እና ክሬን በእርዳታ ወደ ኤርትራ እንዲመጣ አድርገን አሰብ ፖርት ሲደርስ የኤርትራ መንግስት አልፈልግም ብሎ መለሰ። ያንን የገባን የነገር ከተስካለው መንገድ ጠግን ለምንም ብናመጣም ፍላጎት አልነበረም።